እኔ ትላንት ዛሬና ነገ ውብ ገላሽን ከማየቴ በፊት ማራኪ ፈገግታሽን በቅጽበት ከሁሉም የሚያጋባ ሳቅሽን ማየት አስቀድሞ አብሮ ማላብን የሚቀድም አለ ብዬ ከህመምሽ ልጋራ ለሴትነትሽ ከተሰጠሽ ጸጋ ስቃዩን ባልሰቃይልሽም ለፍቶቴ ኮንዶም ከመግዛት ይልቅ ለህመምሽ ማስታገሻ ለሚፈሰው ደም ሞዴስ ገዛውልሽ። ነገን ካንቺ ጋር አሻግሬ ዘንድ ጓጉቼ ህልሜን ላጋራሽ ሐሳቤን ላካፍልሽ የድካሜን ውጤት ሀብት ንብረቴ የኔና ያንቺ ሊሆን ምኞት ፍላጎትሽን ላሳካ ያለ መታከር ልታተር ሐዘኔውን ደስታ ሁሉን አብሬሽ ልቋደስ ካልጋዬ ሳይሆን ከቤተሰቦች አስተዋወቅኩሽ። ከዳሌና ባትሽ በወርድ ከተሰራው ገላሽ አይነግቡ ከሆነ የሰውነት ቅርጽሽ ልክ ነፍስሽን ወደድኳት። ከሥጋ የዕለት ተዕለት ጥያቄ በሰርክ ከሚደረግ የአታት ክብር በሰውኛ ተፈጥሯችን በዓለም እየኖርን ከምድርና ከኛ ከልጆቿ በየሰዓቱ የሚመጡ ነፍስን የሚያጠለሹ ተግባረ ቢስ ምኞቶችን እናሸንፍ ዘንድ ፈጣሪን አማኝ ሃይማኖተኛ ብንሆን መልካም ነው ብዬ ከጭፈራ ቤት ይልቅ ከቤተ መቅደሱ በዚህ ይገኛለሁ ካለበቱ ከማደሪያው ስፍራ ወሰድኩሽ። ከዚህ ሁሉ ማግስት ያንቺ ምላሽ ምን ነበር? የሹፈት ሳቅን አስከትለሽ ወንድነ ግን ነበር ያልሽ። ጥያቄሽ እያደረ የሚያም ቢሆንም ከተናዳፊ እባብ የሚከፋ መርዛማ ቢሆንም ሞት ላይ ህመምን እንደሚጨምር የድብ ንክሻ ቢሆንም ባልገባሽ የራስሽ ተፈጥሮ ራስሽ እንዳረክሽ ሳስብ እንደማልገባሽ ነው። ለምን ካልሽኝ ያንቺን ልብ ምንኩስና የሚያከረፋ ከጋለሞታነት ክብርም ዝቅ ያለ ነው። ምክንያቱም ራስን ከመሸጥ ህይወት ጀርባ ብዙ ልብን የሚያቆስል ታሪክ ምክንያትን የሚበልጥ በቂ ምክንያት አለና ዛሬ አንቺን ከዚህ ክብር በታች ነሽና በመስዋዕት የሚያድንሽ የአብርሃም በግ በዝምታ ቢያልፍሽ አይግረምሽ። ደግሞ ነፍስ ለዘራብሽ ባስብ እንኳን የመኖር ትርጉም ላንቺ ውለታ ይሆናል። እርሱ ደግሞ እኔን ጻድቅ አንቺን ደግሞ ባለኩነን ያደርጋልና ራሴን መግደል አልፈልግም። ሞትን የሚበልጥ ፍቅር የለምና። ጳውሎስ ነው።